ማርያምና ማርታ እህትማማቾች ናቸው። ኢየሱስ ወደ ቤታቸው ሲመጣ ያሳዩት ባህሪ ግን የተለያየ ነው እና ማርያም በኢየሱስ እግር ስር ቁጭ ብላ ጌታ ኢየሱስ የሚያስተምረውን ትምህርት ትማር ነበረች። ማርታ ግን ይላል አገልግሎት ስለበዛባት ባከነች እና በጣም ይሄ ቃል ልቤን በኃይል ታቻለታል እና ማርታ እዚህ ሮጠች እዛ ሮጠች ይሄን ወጥ ይሄንን ምናምን አረገችና ዞራ ስታይ ማርያም ቁጭ ብላለች እና በማርታ እይታ ማርያም ስራ ፈታ ነው ያለችው። ስለዚህ ጌታ ወይ አይገድህም ወይ እኔ ብቻዬን እንደዚህ ሲሆንና ንገራት ለሷም መታ እንድታገዘኝ ብላ ስትል ጌታ ኢየሱስ አንድ ነገር ተናገረ። ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ፣ የሚያስፈልገው ግን ጥቂት እርሱም አንድ ነገር ነው። ማርያም መልካምን ዕድል መርጣለች ከእርሷ አይወሰድባትም ማለት እና በጣም ሾክ ያደረገኝ ልቤን የነካኝ ቃል የትኛው ነው ካላችሁ አይወሰድባትም የሚለው ቃል። አይወሰድም ከተባለ የሰጠ አካል አለ፣ እንደገና ደግሞ ሊወስድ የሚችል አካል አለ ማለት ነው። ስለዚህ እዛ ቦታ ላይ ያስቀመጣት ከእግዚአብሔር የተሰጣት ስጦታ ነው። ለካ መቀመጧ ራሱ ጊፍት ነው። አይገርምም? ከሷ ምን አይልባትም ማለት አይወሰድ። ይሄ እድል አለ አይወሰድባትም ማለት አይወሰድባትም ከሆነ ተሰጥቷታል ማለት ነው አይደል? ተሰጥቷታል ከሆነ ደግሞ የሰጣት አካል አለ ማለት ነው። ስለዚህ ለካ ማርያም በራሷ ስማርት ስለሆነች ጎበዝ ስለሆነች ጥሩ ሰው ስለሆነች አይደለም ለካ ኢየሱስ እግር ስር የተቀመጠችው። ለካ በኢየሱስ እግር ስር መቀመጥ ተሰጥቷት ነው። ጂሰስ አዱንታና ማራባዲያባ ለካ ማርዶሶ ኮኒያማስ ይሄ እድል በኢየሱስ እግር ስር የመቀመጥ እድል ለካ ለማርያም ተሰጥቷል። ከማን ዘንድ? ከእግዚአብሔር ዘንድ ተሰጥቷል። እና ምን አለ ጌታ ኢየሱስ? አይወሰድባትም ማለት። ክብር ለኢየሱስ ይሁን። ያን ብቻ ሳይሆን በጣም ልቤን ተች ያደረገኝ ሰሞኑን ሳሰላስለው የነበረው ሐሳብ ለካ ይሄ በክርስቶስ ኢየሱስ እግር ስር የመቀመጥ እድል ሊወሰድ የሚችል እድል ነው። አይገርምም? እዚህ መጽሐፍ ቅዱስ እግዚአብሔር ቃል ሲናገር እንደ በጎ ፈቃዱ መፈለግንም ማድረግንም በእኛ ህይወት የሚሰራ እግዚአብሔር ነው ይላል እግዚአብሔር ቃል። ሌላ ስፍራ ላይ እግዚአብሔር ቃል ሲናገር ሰው በኃይሉ አይበረታም። ለዚህ ለካ በጌታ እግር ስር መቀመጥ ወገኖች ሆይ ከእግዚአብሔር ዘንድ የሚሰጥ ስጦታ። ለዚህ እንዲህ ብዬ ልባርካችሁ፣ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር እግር ስር መቀመጥ ይሰጣችሁ። አቤት 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 መርዳ ካናንታልፉና ደልቲ አባይ ይሰጠኝ ለኔ አባ። ለእህቶቼ ዛሬ ይህንን ጸሎት ጸልያለሁ። ለወንድሞቼ ዛሬ ይህንን ጸሎት ጸልያለሁ። ለማርያም የተሰጣት በጌታ በኢየሱስ ክርስቶስ እግር ስር የመቀመጥ ስጦታ the gift ካናባትሮማ ዲጋስ ካባልታንያ ሞባ በኢየሱስ እግር ስር ለመቀመጥ አቅም ያገኘችበት ያ መንፈስ ዛሬ ለእህቶቼ እንዲሰጥ፣ ዛሬ ለወንድሞቼ እንዲሰጥ በኢየሱስ ስም ጸልያለሁ። ታውቃላችሁ መጸለይ ስለምንችል የምንጸልይ ሊመስለን ይችላል። ላይክ ወደ ቤተክርስቲያን በቃ just መሄድ ስለምንችል የምንሄድ፣ ማገልገል ስለምንችል የምናገለግል፣ መጸለይ ስለምንችል የምንጸልይ፣ መዘመር ስለምንችል የምንዘምር፣ በእግዚአብሔር ፊት መሆን ስለምንችል የምንሆን ሊመስለን ይችላል። ወገኖች ሆይ አይደለም። እየፈለጉ የማያደርጉ ብዙ ሰዎች አሉ። በጌታ እግር ስር መቀመጥን ዊሽ ያደረጉ እየፈለጉ ግን ያልቻሉ ሰዎች አሉ። ዛሬ ግን በዚህ ሰዓት ለኔና ለናንተ አሜን
በጌታ እግር ስር መቀመጥ ተሰጥቶናል። አሜን። ስለዚህ አይ ብሌስ ዩ በጌታ በኢየሱስ ክርስቶስ በዚህ በረከት ባርካችኋለሁ። በጌታ በኢየሱስ ስም በጌታ በኢየሱስ ክርስቶስ እግር ስር መቀመጥ ይብዛላችሁ። ካያዳላስ ቦኒያ ማራዲዳስ ኢልቫኖስ ኦላዳልታኒያ ናማርዴኛ ታውቃላችሁ። ጊዜው አሁን ያለንበት ጊዜ ሲዝኑ በራሱ ሰዎች ሩጫ ላይ ያሉበት፣ ሁላችን ሩጫ ላይ እዚህ ኢቴክስ አስቱራን አይደል እንሮጥ ወደ ላይ ወደ ታች ወደ ላይ ወደ ታች ሩጣንን ስራ እንሰራለን ምናምን እንደዚህ። ግን የሚገርማችሁ ነገር መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም። ወገኖች ሰው በእግዚአብሔር ፊት ቁጭ ብሎ ከመልካም ነገር አይጎድልም። ከሮጡት ይልቅ በእግዚአብሔር ፊት የተቀመጡት የተሻለ ያገኛል። ሃሌሉያ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። ሃሌሉያ ሃሌሉያ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። ሁሉን ቻይ እግዚአብሔር እውነትና ፍርድ በምድር ላይ ማድረጉን ያወቀ በጌታ ይመካ፣ በጌታ ይመካ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። ሁሉን ቻይ እግዚአብሔር ምሕረትና ፍርድ በምድር ላይ ማድረጉን ያወቀ በጌታ ይመካ፣ በጌታ ይመካ አይላል። ሃሌሉያ። በኢየሱስም በእግዚአብሔር መመካት ይሁንላችሁ። በእግዚአብሔር እግር ስር መቀመጥ ይሁንላችሁ።